ሰላም ለበለውን ጌታ ሆይ መንፈሴ በጣም የሚከብድብኝ ሰው ነው ጌታ ሆይ እንዴ ሰላም ነው እንደ ክርስቲያን ሰላም አትለኝም እንዴ እኔ ሳልጸልይ ሰው ሰላም አለለም እንደ ለሰላምታ ይሄ ዝም ብዬ ያገኘሁትን ሰው ሰላም አለለም ጸልዬ ዲዘርን አድርጌ ይሄ ነገር ከየት ነው ከላይ ነው ከታች ነው የሚለውን ድምጽ አጣርቼ ነው ሰላም ብለው ይሄ ደግሞ የኔ ልምምድ ነው ምን ነው አረ ቹቹኔ እኮ በጣም ወዳለሁ ይሄንንም አጣራለሁ አጋንንቶች ብዙ ጊዜ ሰውንም ሊወዱ ይችላሉ ወዳለሁ ስትል ዝም ብዬ ነፍስ ማይቀርልኝ ይመስላል ጸልዬበት ነው በጣም ነው የምታሳዝነው አንተ ምንድነው ያንተ ክርስቲና ከሰዎች የተለየ ነው እንዴ ምንድነው አንተ ካገኘው ሰው ጋር እንደ ፑል ድንጋይ ዝም ብለህ የምትጋጨው ይሄ ፑልና የከረምቡላ ድንጋይ መወርወር የለመደ ሰው በምላሱ ደግሞ ነገር ይወረውራል ሰላም አለ ማለት አሁን ገና ትክክል ነው ምን ትላለህ አንተ ከበደኝ ገና ስትመጣ ነው ውስጤ ከበደብኝ እንደ ግግር በረሩ ሰላም ለበለውን ጌታ ሆይ መንፈሴ በጣም የሚከብድብኝ ሰው ነው ጌታ ሆይ እንዴ ሰላም ነው እንደ ክርስቲያን ሰላም አትለኝም እንዴ እኔ ሳልጸልይ ሰው ሰላም አለለም እንደ ለሰላምታ ይሄ ዝም ብዬ ያገኘሁትን ሰው ሰላም አለለም ጸልዬ ዲዘርን አድርጌ ይሄ ነገር ከየት ነው ከላይ ነው ከታች ነው የሚለውን ድምጽ አጣርቼ ነው ሰላም ብለው ይሄ ደግሞ የኔ ልምምድ ነው ምን ነው አረ ቹቹኔ እኮ በጣም ወዳለሁ ይሄንንም አጣራለሁ አጋንንቶች ብዙ ጊዜ ሰውንም ሊወዱ ይችላሉ ወዳለሁ ስትል ዝም ብዬ ነፍስ ማይቀርልኝ ይመስላል ጸልዬበት ነው በጣም ነው የምታሳዝነው አንተ ምንድነው ያንተ ክርስቲና ከሰዎች የተለየ ነው እንዴ ምንድነው አንተ ካገኘው ሰው ጋር እንደ ፑል ድንጋይ ዝም ብለህ የምትጋጨው ይሄ ፑልና የከረምቡላ ድንጋይ መወርወር የለመደ ሰው በምላሱ ደግሞ ነገር ይወረውራል ሰላም አለ ማለት አሁን ገና ትክክል ነው ምን ትላለህ አንተ ከበደኝ ገና ስትመጣ ነው ውስጤ ከበደብኝ እንደ ግግር በረሩ